ጽንፈኛው ፋኖ አረመናዊ ድርጊቱን ፈጽሟል። የኦሮሚያ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ደራ ወረዳ ጽንፈኛው ፋኖ በፈጸመው አሰቃቂ ድርጊት ለኦሮሞ ሕዝብ ያለውን ጥላቻ ትላንት አንግቦት የተነሳውን ጥላቻ የገለጸበት እድሉን ቢያገኝ ምን ሊፈጽም እንደሚሄድ ትላንትም ሲናገር በይፋ ሲናገር ነበር። በተግባርም ያሳየበት አቻ የሌለው አረመናዊ ድርጊቱ ስደቢን እንወድሻለን እኛን ካልሰደብሽን ወይ ካልተናገርሽን ደስ አይለንም ከሆነ እንደዚህ ነው ማስለቀሳችሁ። ታቁኛላችሁ ደግሞ እንደዚህ ደምንባ ነው ማስለቀሳችሁ። ደምንባ ታቃላችሁ ደግሞ መናገር ከጀመርኩ እንደማላቀው ማርለ እናንተ ምንድነው የሚያስቀናችሁ? አሁን እንዴ ለምን ይልለ ኦሮሞ ህዝብ ድምጽሽ በደንብ ነው ሆኖ ዛሬም ነገም ከነገደ የኦሮሞ ህዝብ ለእንባ የኔም እንባ ነው፣ የነሱ ጉዳት የኔም ጉዳት ነው። ገባችሁ? I have a promise ለራሴ የአንድ ኦሮሞ ሞት ልክ የኔ ወንድም የኔ ስጋ እንደሞተ ነው ምቆጥረው። የነሱ እንባ የነሱ ደም መፍሰስ የኔም እንደፈሰሰ ነው ምቆጥረው። ነገም ዛሬም ከነጎዲያም ድምጽ ሆንላችኋለሁ። ምን አንገበገባችሁ እናንተ? ምንድነው እንደዚህ የሚያረጋችሁ? ሳትጠሩ አቤት ያ የጭንቅላት ደሃ ደግሞ እሷ ናት እንደዚህ ፖለቲካ መታራምደው በረረረረረ ይሄ ራሳችሁ ድድብና የሚፈጥረው ነገር ነው። ይሄ እንጭጭ ጭንቅላታችሁ ይሄ ሰው በላ አስተሳሰባችሁ የሚፈጥረው አስተሳሰባችሁ ነው ይሄን የሚያመጣው። እኔ አይደለም ሁሉም ተነስቶ ሎዛ እንደዚህ ስሜ ጣፍጣችኋል እንዴ እናንተ ሰዎች? እኔ እኮ ትቻችኋለሁ በቃ። ለምንድን ነው ማትተውኝ እናንተ? ዋይ ለምንድን ነው ማትተውኝ? እኔ እዚህ ጋር ዘፈን ዘፍኝ ይወጣል። ኦሮሚኛ ዘፈን ዘዘምር አማራ ለማናደድ ነው። ማን አባታችሁ ስለሆናችሁ ነው እናንተ ማናዳችሁ? ከ90 ምናምን ብሔረሰቦች እናንተ ብቻ ናችሁ እዚህ ሳትጠሩ አቤት የምትሉት። ለምን ጉራጌው አይናደድም? ለምን ስልጤ አይናደድም? ለምን ደቡብ አይናደድም? አማራ ብቻ ነው እንደሚናደደው ሎዛ ስጨፍር ኦሮሚኛ ለኦሮሞ ህዝብ ድምጽ ስትሆን አማራ ብቻ ነው እንደሚናደደው? ለምን ሌላው ብሔር አይናደድም? የሌላው ብሔር ለምን አይቃጠልም? ለምን አማራ ብቻ ዘሎ ሎዛ እኛን ለማበሳጨት ነው? ምክንያቱም ኮንፊደንስ የላችሁም። ነን ኮንፊደንስ ናችሁ። ዜሮ ኮንፊደንሳችሁ ዜሮ ባዶ ጭንቅላት ስለሆናችሁ ማለት ሳትጠሩ አቤት በራሱ ኮንፊደንስ የሌለው እኮ ሰው እኮ ነው የሆነ ነገር ሲባል ድንግጥ የሚለው። የሆነ ነገር ስሙ ሳይጠራ እንዲ በቃ የራሱን ጥላ እንኳን እናንተ የራሳችሁን ጥላ እንኳን አታምኑም እኮ። ለዛ እኮ ነው ሰው ማታምኑት። እውነት የሚባል ነገር የላችሁም እኮ። አንድ ቀን እውነት እስኪ አምጡ። ይሄው እኛ በአይናችን ያ መስኪን ህፃን ልጅ በአንገቱ ሲታረድ አየን በአይናችን። እናንተ ግን በድሮን ተቀጠቀጥን ወይኔ ልንሞት ነው ያላችሁ በየአስፋልቱ ላይ የተንከባለላችሁ አንድ ማስረጃ እስኪ አምጡልን። በአይናችን እኔ አንድ ቀን እናንተን አንድ ቀን ማስረጃ አሳይታችሁን አታውቁ። አሳዩን እስኪ። በድሮን ለመመታታችሁ አንድ ማስረጃ አምጡ። በድሮን የተመታበት ትግራይን አይታችኋል። 4 አመት በድሮን ስትመታ የተመቱባትን ህዝቡን መሬቱን ይሁን ቤቱን በአይናችሁ ያያችሁ ነው። እናንተ የታለ አንድ ማስረጃ ነው? የቶቹ ውይ በቃ መንከባለ